ከተማራችሁት ኮንሰፕት አንፃር መልሱታል። እንዴቱ ጋር ነው የተማርነው ብለን ሁሉንም ጥያቄ መለስኩና እቺ ነገር ቁጭ ብዬ ብዙ በኋላ እኔ ነኝ ያገኘኋት እሷን ጥያቄና ሳስባት በጣም ነው የምትገርመኝ። መርፌ ከኛ ጉዳይ ጋርም ስለሚገናኝ ነው ማነሳው። ትራክተር እንደምታዩት በጣም ግዙፍ ትልቅ ነው። ልክ በግዝፈቱ ልክ ትልቅ ጎማ ባይኖረውና ትንሽ ጎማ ቢኖረው ይሄ ግዝፈቱ ተሰብስቦ ያቺ ውስን ቦታ ላይ ያርፋል። እዚህ ጋር ያረሰውን መሬት መልሶ ይደፈጥጠዋል። እንዳይደፈጥጠው ጎማው ትልቅ ተደረገ። ትልቅ ሲሆን የተሸከመው ያ ክብደት በትናንሽ ቦታ ላይ ተከፋፈለና እያንዳንዱ መሬት ላይ ትንሽ ጉልበት እንዲያርፍ ሆነ። መርፌን ደግሞ ስትወስዱ የምንገፋው ነገር አንዲት ነጥብ ላይ ካረፈ ፎርሱ ሁሉ ተሰብስቦ እዛች ቦታ ላይ ስለሚያርፍ በስቶ ይገባል። ጫፏ ሹል የሆነችውን ትተን ብናደመድመው ከኛም የወጣው ኃይል ሰፋ ያለ ቦታ ላይ ስለሚያርፍ ተጽዕኖ አያሳድር። ይህን ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ የሚባል ፎርሙላ ነው። እሱን ብለውን አስተማሪ የምናሳርፈው ተጽዕኖ ፕሬሸራችን ከሚያርፍበት ኤሪያ አንጻር ሲካፈል ነው ፎርሱ እንትን የሚባል ፕሬሸሩ የሚታወቀው። ፎርስ ሲካፈል ለኤሪያ ነው። አሁን እኛም እንደ ኮሚኒቲ ፕሬሸር ማድረግ ከፈለግን ያለንን ኃይል ያለንን ጉልበት አንድ ላይ ተሰብስቦ ውስን ቦታ ማረፍ ሲችል ነው። በየቦታው በታትነን ተጽዕኖ መፍጠር አንችል። ምን ይሆናል? እንደ ትራክተሩ ከባድ ነው። ትራክተር ልብ ብላችሁ ካያችሁ ኋላ በጣም ክብደት አለ። ኋላው ሞተሩ ምናምን ያለበት ክብደት አለ። ስለዚህ ትንሽ እንትን ቢል ወደ ኋላ ሁሉ ይወድቃል። ከፍተኛ ክብደት ያለው ብረት አለ ፊት ለፊት የሚቀመጥ እንደዚህ የተረበረበ ባላንሱን እንዲጠብቅ። ይሄን ሁሉ ተሸክሞ ትልቅ ጎማ ስላለው ምን ይሆናል? ይሄ ሁሉ ክብደት እያንዳንዱ የጎማው ቦታ ላይ ዝች ጋም የረገጠው ቦታ ሁሉ ላይ ስለሚከፋፈል መሬቱ ላይ የሚፈጥረው ጫና ይቀንሳል። እንደ ሂደት ስናይ ትንሽ ጎማ ብንገጥምለት እዚሁ ያረሰው መሬት መልሶ ደፍጥጦት ጫን ስለሚል እንትን ይለው ነበር። እኛ ጋርም እንደዛ ሆነ። ብዙ ጉልበት አለ፣ ብዙ ሪሶርስ አለ። ውስን ቦታ ላይ ታርጌት ማድረግ ባለመቻሉ ብዙ ቦታ ላይ በታትነ ነው ሁሉም ቦታ ላይ ተጽዕኖ መፍጠር የማይችል ደካማ አድርጎታል። ስለዚህ ያለንን የሰው ሪሶርስ፣ ያለንን የገንዘብ ሪሶርስ፣ ያለንን የእውቀት ሪሶርስ ውስን ቦታ ላይ በሚያስማማ ቦታ ላይ የጋራ ጉዳይ በሆነ ቦታ ላይ መዋል ከቻለ ከፍተኛ ተጽዕኖ መፍጠር ይችላል።